ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን አጫጭር የስፖርት መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮችን እየለቀቅን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ዛሬም እንደ ቀድሞው በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። አጫጭር የስፖርት መረጃዎች፣ የዝውውር ስፖርታዊ መረጃዎችና እንዲሁም ስለ ዓለም ዋንጫ ስለ ምሽቱ ጨዋታም የምላችሁ ነገር አለኝ። ከናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ነው። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች እጀምራለሁ። የአማድ ዲያሎ ጉዳይ ሰኔ ወር ላይ የማንቸስተር ዩናይትድ አቋምን በተመለከተ ጥያቄ ቀርቦ ነበር። በዚህ ክረምትም ተጫዋቹን የመሸጥ ፍላጎት እንደሌላቸው ማንቸስተር ዩናይትዶች አሳውቀዋል ተብሏል። ከብዙ ክለቦች ጋር ግንኙነት ቢኖር ማንቸስተር ዩናይትድ አማድን ማቆየት ይፈልጋል። አማድን ለማስፈረም ከሚፈልጉ ክለቦች መካከልም የጣሊያን ክለቦች በቀዳሚነት ይገኛሉ ሲል ይህንን መረጃ ሜን ስፖርት ዘግቦታል። ኖቲንጋም ፎረስቶች ሞርጋን ጊብስ ዋይትን የመሸጥ ምንም ፍላጎት የላቸውም። ሞርጋን ጊብስ ዋይት እንዲሁ ከጣሊያን በርካታ ፍላጎቶችን እየሳበ ያለ ተጫዋች ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። የጣሊያኑ ክለብ ኤሲ ሚላን ከማንቸስተር ሲቲ እንግሊዛዊውን ፊል ፎደን የማስፈረም ትልቅ ፍላጎት አሳይቷል ሲል ይህንን መረጃ ዲማርዚዮ ዘግቦታል። ሮማዎች ለዌስትሃም ዩናይትዱ ተጫዋች ለክሪሴንሲዮ ሰመርቪል ሶስተኛ ኦፊሻላዊ ጥያቄ ለማቅረብ ተዘጋጅተዋል ተብሏል። ከ45 ሚሊዮን ዩሮ በላይ የሆነው ሁለተኛው ጥያቄያቸው በዌስትሃም ዩናይትድ ውድቅ ተደርጎ ነበረ። ሮማዎች ዛሬ እንደገና መሞከር ይፈልጋሉ ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። አርሰናሎች ማክሰንስ ላክሮዋን ይፈልጉታል። ነገር ግን እስካሁን ድረስ ተከላካዩ ተጨባጭ ነገር አላደረጉም። ቼልሲም አሁን ላይ የተጫዋቹ ፈላጊ ሆኖ ብቅ ብሏል። እናም አርሰናልና ቼልሲ ይህንን ተጫዋች ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ዩናይትዶች ቲያን ቶምፕሰንን ከቶተንሃም ሆትስፐር ማስፈረማቸውን ይፋ አድርገዋል። ሄርዊጎ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ሪያል ማድሪዶች ሮድሪን ከማንቸስተር ሲቲ ለማስፈረም እያሰቡ አይደለም። ዝውውሩ በአሁኑ ወቅት ሙሉ በሙሉ ተቀዛቅዟል። ማንቸስተር ሲቲዎችም ሮድሪን በክለባቸው ለማቆየት የተቻላቸውን ጥረት ያደረጉ ይገኛል። ከዓለም ዋንጫው ፍጻሜ በኋላ ከጥቂት ቀናት በኋላ ለሮድሪ አዲስ ኮንትራት ለማቅረብ ማንቸስተር ሲቲዎች ተዘጋጅተዋል ሲል ይህንን መረጃ ደግሞ ፋብሪዞ ሮማኖ ዘግቦታል። ስፖርቲንግ ሊዝበኖች ከማክሲ አራሆ ጋር የውል እድሳት ድርድርን ሊያፋጥኑ ተዘጋጅተዋል ተብሏል። ክለቡ እስካሁን ድረስ ለተከላካዩ ምንም አይነት ጥያቄ ከሌላ ክለብ አላገኘም። ቼልሲ እና ማንቸስተር ዩናይትድም የአራውን ሁኔታ እየተከታተሉ ይገኛል ሲል ይህንን መረጃ ሪካርዶ ፖርቹጋል ይፋ አድርጎታል። ቤተሰቦች በትልቁ የፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮችን እየሰራን አይደለም። እናም አሁን በዚህ በአዲስ ቻናል መተናል። ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ቻናላችንን አብረን እናሳድግላለሁ። እንዲሁም ቪዲዮን ላይክ ካላደረጋችሁት ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። ወደ ሌሎች የስፖርት መረጃዎች ልሻገር። በሌላ መረጃ ቼልሲ ሞርጋን ሮጀርስን እንደ ግራ አጥቂ ለማጫወት አቅዷል ተብሏል። ሮጀርስ እንደ ቁጥር 10 ሲጫወት ምቾት የሚሰማው ተጫዋች ነው። እናም ሁለገብነቱ ለቼልሲ ማራኪ ነው። ነገር ግን በግራ በኩልና ከኮል ፓልመር ጋር እንዲጫወት ታስበው ነው ቼልሲዎች ተጫዋቹን ያስፈረሙ ተብሏል። ዣቪ አሎንሶና ቤዳድ ኤግባሊ የሮጀርስ ዝውውር እንዲጠናቀቅ ከፍተኛውን ሚና የተወጡ የቼልሲ ኃላፊዎች ናቸው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሮጀርስ ላይ ከፍተኛ ኢንቨስትመንት ያደረገው ቼልሲ ጃኦ ፔድሮን ለማቆየት ያቀደውን እቅድ አይለውጠውም ተብሏል። ከባርሴሎና 100 ሚሊዮን ቢቀርብም ራሱ ቼልሲዎች ጃኦ ፔድሮን የመሸጥ ምንም እቅድ የላቸውም ተብሏል። ጃኦ ፔድሮ የቼልሲ የረጅም ጊዜ ፕሮጀክት ወሳኝ አካል ተደርጎ ይቆጠራል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ አርሰናል የቀጣዩ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ በሚያደርገው ጥረት ላይ ተጫዋቾቹ በዓለም ዋንጫ ወቅት ባጋጠማቸው የጉዳት ቀውስ ምክንያት ተጽዕኖ ሊያሳድር እንደሚችል በክለብ ውስጥ ስጋት ተፈጥሯል ተብሏል። በርካታ ቁልፍ ተጫዋቾቹንም አካላዊ ሁኔታቸውን ለመገምገም አርሰናል እየተጠባበቀ ይገኛል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። የክሪስቶስ ዞሊስ ዝውውር ተጠናቋል። ነገር ግን አርሰናል የግራ ክንፍ ተጫዋችና ምናልባትም ከዚያ በተጨማሪ
በብዙ ሚናዎች ቦታዎች ላይ ለመጫወት የበለጠ ሁለገብነት ያለው ጥራት ያለው 9 ቁጥር አጥቂ ይፈልጋሉ ተብሏል። እነዚህ ሁለት ቦታዎች ከፍተኛ ቅድሚያ ከሚሰጣቸው ነገሮች መካከል ይቀመጣሉ በአርሰናል ቤት። በአሁኑ ሰዓት አንድሪያ ቤርታ ተጫዋቾችን እያሰሰ ይገኛል ሲል ይህንን መረጃ ደግሞ ሜን ስፖርት ዘግቦታል። ቤን ዋይት ከጉዳቱ ካገገመ በኋላ በዝግጅት ጊዜ ውስጥ ለመሳተፍ እንደሚመለስ ይጠበቃል። ቲምበርም በፕሪሲዝን የዝግጅት ጊዜ ውስጥ ሚና መሳተፍ እንደሚችልም ተስፋ ያደርጋል ሲል ይህንን መረጃ ደግሞ ዘ አትሌቲክስ ዘግቦታል። ባርሴሎና የካታላኑ ክለብ ከአርሰናል በ60 ሚሊዮን ዩሮ ለመሸጥ ዝግጁ ከሆነ ቪክተር ዮኬሬሽን ለማስፈረም ተጫዋቹን በተመለከተ ከአርሰናል አመራሮች ጋር ውይይት አድርገዋል ተብሏል። ባርሳ ባለፈው ወር ከዮኬሬሽ ተወካዮች ጋር 2 ጊዜ ንግግር አድርጎ ነበር ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። አርሰናሎች የዊሊያም ሳሊባ ጉዳት ከባድ ከሆነ ጆን ስቶንስን ከማንቸስተር ሲቲ በነጻ ዝውውር ለአጭር ጊዜ ለማስፈረም አቅደዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ በኩል አርሰናሎች በማንቸስተር ሲቲ በጥብቅ የሚፈልገው አዩ ቡአዲንም ለማስፈረም ከማንቸስተር ሲቲ ጋር ለመፎካከር ተዘጋጅተዋል ሲል ይህንን መረጃ ደግሞ ሌኪፕ ይፋ አድርጎታል። ሮማዎች በማንቸስተር ዩናይትድ ፍላጎት ምክንያት ለማኑ ኮኔ የቀረበላቸውን ጥያቄ ለመቀበል ፈቃደኛ እንዳልሆኑ አሳውቀዋል። ተጫዋቹንም በክለባቸው ለማቆየት ሲሉ አዲስ ኮንትራት ለማቅረብም የተደራደሩት ይገኛል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሃል ሲቲዎች ከአስቶን ቪላ ሊዮን ቤይሊን ለማስፈረም እየተነጋገሩ ነው። ቪላ ቋሚ ዝውውር ለማድረግ ቢጥርም ነብሮቹ ግን ጉዳዩን እያጤኑበት ይገኛል። ትራዝቦን ስፖርትና ሴልታ ቪጎም ፍላጎት አላቸው ተጫዋቹ ላይ፣ ነገር ግን ቤሊ በእንግሊዝ መቆየት እንደሚመርጥ አሳውቋል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ኒኮላስ ጃክሰን በአስቶን ቪላ ፍላጎት ቢኖርም በቼልሲ መቆየትና ዣቪ አሎንሶን ማስደመም ይፈልጋል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። ስኮር 90 የ2026 የባላንዶር አሸናፊ ተጫዋቾች ምናልባት ከነዚህ ውስጥ አንዱ ሊሆን ይችላል ሲል ቅድመ ግምት የሰጣቸውን 6 ተጫዋቾችን ይፋ አድርጓል። ቤተሰቦች ለእናንተ የ2026 የባላንዶር አሸናፊ መሆን ያለበት ምትሉ ተጫዋች የትኛው ነው? ኮሜንት መስጫ ቦክስ ላይ ስሙን ጻፉልኝ። እኔ ግን ስኮር 90 ሊያሸንፉ ይችላሉ ያላቸውን ተጫዋቾች ስማቸውን እንዲሁም በ2026 ያስመዘገቡትን ቁጥራዊ መረጃዎችን ላደርሳችሁ። በመጀመሪያም ሊዮኔል አንድሬስ ሜሲን እንመልከት። ሊዮኔል አንድሬስ ሜሲ በ2026 የውድድር ዓመት 49 ጨዋታዎችን ለክለቡና ለሀገሩ በአጠቃላይ ማድረግ ችሏል። 45 ግቦችን ማስቆጠር ችሏል። 32 አሲስቶችን ማስመዝገብ ችሏል። ሊዮኔል አንድሬስ ሜሲ በ2026 የውድድር ዓመት ለክለብና ለሀገር ባደረጋቸው ጨዋታዎች በአጠቃላይ በ49 ጨዋታዎች 77 የግብ ተሳትፎችን ማድረግ ችሏል። ኪሊያን ሙባፔ ሌላኛው ተጫዋች ነው በስኮር 90 ቅድመ ግምት የተሰጠው። ኪሊያን ሙባፔ ደግሞ በ2026 ባደረጋቸው ለክለብና ለሀገሩ ባደረጋቸው ጨዋታዎች በአጠቃላይ 59 ጨዋታዎችን ማድረግ ችሏል። ኪሊያን ሙባፔ 56 ግቦችን ማስቆጠር ችሏል። እንዲሁም 13 አሲስቶችን ማስመዝገብ ችሏል። በ59 ጨዋታዎች በድምሩ ወደ 69 የግብ ተሳትፎችን በ59 ጨዋታዎች ማድረግ ችሏል። ሌላኛው በስኮር 90 ግምት የተሰጠው ስፔናዊው ታዳጊ ተጫዋች ላሚን ያማል ሲሆን 54 ጨዋታዎችን በሁሉም ውድድሮች ማድረግ ችሏል። 25 ግቦችን አስቆጥሮ 19 አሲስቶችን ማድረግ ችሏል። ላሚን ያማል በ54 ጨዋታዎች 44 የግብ ተሳትፎችን ማድረግ ችሏል። ሌላኛው በስኮር 90 ግምት የተሰጠው የማንቸስተር ሲቲው ስፔናዊ የመሃል ሜዳ ተጫዋች ሮድሪ ሲሆን ሮድሪ ግብ የማስቆጠርና አሲስት የማድረግ ቁጥራዊ መረጃዎቹ የዚህን ያክል ቫልዩ የላቸው። ምክንያቱም እሱ የሚጫወትበት ቦታ ላይ የግብ ተሳትፎችን እንዲያደርግ አይገደድም። እናም ሮድሪ በ2026 የውድድር ዓመት 45 ጨዋታዎችን ማድረግ ችሏል። እናም 2 ግቦችን ማስቆጠር ችሏል። በስኮር 90 ሌላ የባላንዶር ዋንጫን ሊያሸንፍ ይችላል ተብሎ ቅድመ ግምት የተሰጠው ተጫዋች እንግሊዛዊው የባየርን ሙኒክ የፊት መስመር አጥቂ ሃሪኬን ሲሆን ሃሪኬን በ2026 የውድድር ዓመት 65 ጨዋታዎችን ማድረግ ችሏል። 73 ግቦችን አስቆጥሮ 8 አሲስቶችን ማድረግ ችሏል። ማለትም ሃሪኬን በ65 ጨዋታዎች 81 የግብ ተሳትፎችን ማድረግ ችሏል። በስኮር 90 ሌላኛው የባላንዶር ዋንጫን ሊያሸንፍ ይችላል ብሎ ቅድመ ግምት የተሰጠው ተጫዋች
የአምናው የባላንዶር አሸናፊ ኦስማን ዴምቤሌ ሲሆን 49 ጨዋታዎችን በ2026 የውድድር ዓመት ለክለብና ለሀገሩ ማድረግ ችሏል። በ49 ጨዋታዎችም 25 ግቦችን አስቆጥሮ 14 አሲስቶችንም ማስመዝገብ ችሏል። ኦስማን ዴምቤሌ በአጠቃላይ በ49 ጨዋታዎችም 39 የግብ ተሳትፎችን ማድረግ ችሏል። ቤተሰቦች ለእናንተ ማን ነው የ2026 የባላንዶር ሽልማት የሚገባው ትላላችሁ? ሊዮኔል አንድሬስ ሜሲ፣ ኪሊያን ሙባፔ፣ ላሚን ያማል፣ ሮድሪ፣ ሃሪኬን ወይንስ ኦስማን ዴምቤሌ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ መረጃ ኦፕታ የዓለም ዋንጫው ምርጥ 11 ተጫዋቾች ሲል አንድ መረጃ ይፋ አድርጓል። ቤተሰቦች በምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ ሮጀር መቀመጥ ችሏል። በተከላካይነት ቦታ ላይ ማርክ ኩኩሬላ ከስፔን ብሔራዊ ቡድን፣ ሊሳንድሮ ማርቲኔዝ ከአርጀንቲና፣ ፓው ኩባርሲ ከስፔን ብሔራዊ ቡድንና ፔድሮ ፖሮ ከስፔን ብሔራዊ ቡድን ተቀምጠዋል። ጁድ ቤሊንጋም ከእንግሊዝ ብሔራዊ ቡድን በአማካይ ቦታ ላይ መቀመጥ ችሏል። ሮድሪ ከስፔን ብሔራዊ ቡድን፣ ኪሊያን ሙባፔ ከፈረንሳይ ብሔራዊ ቡድን በአጥቂ ቦታ ላይ መቀመጥ ችሏል። ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን፣ ሊያንድሮ ትሮሳርድ ከቤልጅየም ብሔራዊ ቡድንና ኤርሊንግ ብራውት ሃላንድ ከኖርዌይ ብሔራዊ ቡድን እነዚህ 11 ተጫዋቾችን ኦፕታ የዓለም ዋንጫው ምርጥ 11 ናቸው ሲል መረጃውን ይፋ አድርጎታል። በዚህ ላይ የናንተን ሐሳብ በጽፉልኝ ደስ ይለኛል። ሶፋ ስኮርም የዓለም ዋንጫው ምርጥ 11 ተጫዋቾች እነዚህ ናቸው ለእኔ ሲል አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ ኮቤል መቀመጥ ችሏል። 7.52 ከ10 ማግኘት ችሏል። በተከላካይነት ቦታ ላይ ማርክ ኩኩሬላ ከስፔን ብሔራዊ ቡድን መቀመጥ ችሏል። 7.9 ከ10 እንዲሁም ላፖርቴ ከስፔን ብሔራዊ ቡድን 7.40 ከ10 ፓው ኩባርሲ ከስፔን ብሔራዊ ቡድን 7.56 ከ10 ና ፔድሮ ፖሮ ከስፔን ብሔራዊ ቡድን 7.45 ከ10 ማግኘት ችለዋል። በአማካይ ቦታ ላይ ያሉትን ተጫዋቾች ደግሞ ስንመለከት ጁድ ቤሊንጋም ከእንግሊዝ ብሔራዊ ቡድን 7.81 ከ10 ሮድሪ ከስፔን ብሔራዊ ቡድን 7.76 ከ10 ኦስማን ዴምቤሌ ከፈረንሳይ ብሔራዊ ቡድን 7.91 ከ10 በሶፋ ስኮር ሰዎች ነጥብ አሰጣጥ ተሰጥቷቸዋል። ፊት መስመሩን ደግሞ ስንመለከት የሶፋ ስኮርን ኪሊያን ሙባፔ ከፈረንሳይ ብሔራዊ ቡድን 8.24 ከ10 ኤርሊንግ ብራውት ሃላንድ ከኖርዌይ ብሔራዊ ቡድን 7.90 ከ10 ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን 8.79 ከ10 ማግኘት ችሏል። ቤተሰቦች ሶፋ ስኮርም እነዚህን 11 ተጫዋቾችን የውድድሩ ምርጥ 11 ናቸው ሲል መረጃውን ይፋ አድርጓል። ከዓለም ዋንጫው ጋር በተያያዘ ፊፋ በዓለም ዋንጫው ላይ ተጫዋቾቻቸውን ላሳተፉ ክለቦች የከፈለው የካሳ ክፍያ በማለት ስኮር 91 መረጃ ይፋ አድርጓል። በቀዳሚነት ከፊፋ ከፍተኛ ገንዘብ ተቀበለ የተባለው ክለብ የእንግሊዙ ክለብ ማንቸስተር ሲቲ ሲሆን የኤንዞ ማሬስካው ክለብ 3.08 ሚሊዮን ዩሮ ከፊፋ ተቀብሏል ተብሏል። ከማንቸስተር ሲቲ በመቀጠል ለፓሪስ ሴንት ጀርመን ከፍተኛ ክፍያ ተከፍሏል። 2.49 ሚሊዮን ዩሮ ለአርሰናል ሶስተኛ ደረጃ ላይ መቀመጥ ችሏል። 2.42 ሚሊዮን ዩሮ ለባየርን ሙኒክ 2.30 ሚሊዮን ዩሮ እና ለባርሴሎና 2.20 ሚሊዮን ዩሮ ከፊፋ ተቀብለዋል ሲል ይህን መረጃ ስኮር 90 ይፋ አድርጎታል። እውቁ የአሜሪካ የሚዲያ ተቋም ኢኤስፒኤን በትዊተር ኤክስ ገጹ ላይ እንዲህ ጽፏል። ከ10 ዓመታት በፊት በኮፓ አሜሪካ በቺሊ ተሸንፎ ሊዮኔል ሜሲ እያነባ ከኒው ጀርሲ ወጣ። ከ4 ተከታታይ የፍጻሜ ሽንፈቶችን በኋላ እንዲህ ሲል ተናገረ። ራሴን ከአርጀንቲና ብሔራዊ ቡድን አግልያለሁ። እነሆ 10 ዓመታትም ተሻግሮም በ2026 በኒው ጀርሲ ሊዮኔል ሜሲ በድጋሜ እያነባ ሜዳውን ለቆ ወጣ። አርጀንቲናውያን እሱ ለባርሴሎና እንጂ እንደ ልጃችን ዲያጎ አርማንዶ ማራዶና ለሀገሩ ማሊያውን ሲለብስ አይዋደቅም ሲሉ አጉረመረሙበት። ሜሲ ከወራት በኋላ ውሳኔውን አጥፎ ወደ ብሔራዊ ቡድኑ ተመለሰ። እውነት ነው፣ ነገሮች አልጋ በአልጋ አልነበሩም። የእሱ ቀን እስክትመጣ ድረስ 2021 የኮፓ አሜሪካ ፍጻሜን ጠብቋል። ይህን ዋንጫ በአነሳ በማግስቱ በ2022 በኳታር የዓለም ዋንጫውን ከፍ አድርጎ በመሳም ማራዶና የሰራውን መስራት ቻለ። ከ4 ዓመታት በኋላ ደግሞ ሀገሩ
ዋንጫ ልታነሳ ከምትደርስበት ከፍጻሜው ጫፍ ላይ አቁማት። አሁን ማራዶና፣ ፔሌ፣ ሮናልዶ ናዛሪዮ የዓለም ላይ በጣም ምርጥ የሚባሉ ተጫዋቾች ናቸው። ትልልቅ ዋንጫዎችን አንስተዋል። ነገር ግን ሊዮኔል ሜሲ ከነሱ በላይ ነው። ፔሌ 3 የዓለም ዋንጫዎችን በልቷል። ሆኖም ዋንጫዎቹን ያነሳው ከምርጡ የብራዚል ቡድን ጋር ነበረ። ሜሲ ግን የዓለም ዋንጫውን የበላው አቬሬጅ በሆነ ቡድንና ይህንን ቡድን ይዞ ነው ከፍጻሜ ቆመው። ሜሲ ማለት ነው ተራ የሆነውን ቡድን ወደ ታላቅነት የሚያደርስ ተጫዋች ነው። ፊፋ ምርጥ ተጫዋችነት ሽልማቱን ለሮድሪ ቢሰጠውም ምርጡ ተጫዋች ግን ሊዮኔል ሜሲ ነው። ሮድሪ ወርቃማው ኳስ ሊኖረው ይችላል። ሜሲ ደግሞ ውብ ትዝታዎችና 2 ወርቃማ ኳሶች አሉት። እናም ምንም ነገር እንዲያሸንፍ አይጠበቅበትም። ሊዮኔል ሜሲ አንገቱን መድፋት አይጠበቅበትም ሲል የአሜሪካው እውቅ የሚዲያ ተቋም ESPN እንዲህ ሲል ጽፏል። ቤተሰቦች በዚህ ላይ የእናንተን ሐሳብ በጽፉልኝ ደስ ይለኛል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። አዲሱ የዩቲዩብ ቻናላችን ፋና ስፖርትንም ሰብስክራይብ በማድረግ አብረን እናሳድግ እላለሁ። በመረጃው እርካታ ከተሰማችሁም ቪዲዮን ላይክ አድርጉት። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።